ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከክርስቶፈር ኮሎምቦስ 200 ዓመታት በፊት የአትላንቲክ ውቅያኖስን ለማቋረጥ የደፈረ አንድ ጥቁር ንጉሥ እንደነበረ ያውቃል። ዓለም ባህሩ መጨረሻ የለውም ብላ በፈራችበት ዘመን እሱ ግን የዓለምን ዳርቻ ለማየት 2000 መርከቦችን አዘጋጅቶ ተነሳ። ዙፋኑንና ስልጣኑን ለጀብዱ የገበረው የማሊው ንጉሥ አቡበከር ሁለተኛ ወደ ጥልቁ ውቅያኖስ የገባውንና ዳግም ያልተመለሰውን የዚህ ጥቁር አሳሽ ሚስጥራዊ ታሪክ እናያለን። አብራችሁን ቆዩ። በ14ኛው ክፍለ ዘመን መጀመሪያ ላይ ዓለም ገና በጨለማው ዘመን ውስጥ በነበረችበት ወቅት ምዕራብ አፍሪካ ምድር ላይ እጅግ አስደናቂ ስልጣኔ ተዘርግቶ ነበር። ይኸው የታላቁ የማሊ ግዛት። ይህ ግዛት ከሰሃራ በረሃ እስከ አትላንቲክ ውቅያኖስ ዳርቻ ድረስ የተዘረጋ ሲሆን በውስጡም እንደ ቲምቡክቱ፣ ጋኦና አጄኔ ያሉ የዓለም የንግድና የእውቀት ማዕከላትን አቅፎ ይዞ ነበር። በወቅቱ ማሊ የዓለማችን ግማሽ ያህል ወርቅ የምታመርት ሀገር ነበር። ወርቅ እዚያ ምድር ላይ እንደ ተራ ድንጋይ ይቆጠር ነበር። ነጋዴዎች ከሩቅ ምስራቅ ከግብፅና ከአውሮፓ ድረስ በሺዎች የሚቆጠሩ ገመዶችን እየነዱ ወደ ማሊ የሚመጡት ይህን ውድ ማዕድን በጨውና በጨርቃጨርቅ ለመለወጥ ነበር። ሆኖም የማሊ ታላቅነት በወርቅ ብቻ የተወሰነ አልነበር። የጥበብ የፍትህና የሳይንስ መናኸሪያም ጭምር ነበረች። በዚህች ስልጣኔ በተሞላች ከተማ ግርማ ሞገስ ባለው ቤተ መንግሥት ውስጥ ነበር ማንሳ አቡበከር የተወለደው። አቡበከር የኬይታ ስርወ መንግስት ተወላጅ ሲሆን ይህ ስርወ መንግስት የተመሰረተው በንጉሥ ሱንዳያታ ኬያታ ነበር። አቡበከር የአቡበከር ቀዳማዊ ልጅ ሲሆን ከልጅነቱ ጀምሮ በቤተ መንግሥቱ ውስጥ ካሉ ሌሎች ልዑላን ለየት ያለ ባህሪ ነበር። ሌሎች ልዑላን በፈረስ ግልቢያ፣ በጦር ሜዳ ስልቶችና ግዛት በማስፋፋት ላይ ሲጠመዱ፣ አቡበከር ግን አብዛኛውን ጊዜውን የሚያሳልፈው በቲምቡክቱ ታዋቂ የሳይንስ ሊቃውንት ዘንድ ነበር። በወቅቱ ቲምቡክቱ ውስጥ ከ25000 በላይ ተማሪዎች የሚማሩባቸው ዩኒቨርሲቲዎች ነበሩ። እዚያም ስለ ከዋክብት አቀማመጥ፣ ስለ ጂኦግራፊና ስለ ሂሳብ ጥልቅ እውቀትን ቀሰመ። አቡበከር ከሁሉ በላይ የሚያስደንቀው ነገር የዓለም ካርታ ነበር። በቤተ መንግሥቱ ውስጥ የነበሩ የአረብና የአፍሪካ ካርታ ባለሙያዎች ዓለም እዚህ ጋር ያበቃል፣ ከዚህ በኋላ ያለው ጨለማ ባህር ነው ሲሉ፣ እሱ ግን ሐሳቡን አይቀበላቸውም ነበር። ፈጣሪ ይህንን ግዙፍ ውሃ የፈጠረው ለምንድን መጨረሻስ የለውም የሚል ጥያቄ በወጣቱ ልዑል አእምሮ ውስጥ ሁሌ ይመላለስ ነበር። የናይጀር ወንዝ ወደ ባህር ሲቀላቀል እየተመለከተ ይህ ወንዝ መዳረሻ እንዳለው ሁሉ ባህሩም ማረፊያ ሊኖረው ይገባል ብሎ ያምን ነበር። አባቱ አቡበከር ቀዳማዊ ሲያርፉና ስልጣኑ ወደሱ ሲመጣ ይህን ጥያቄ ለመመለስ የሚያስችል ታላቅ አቅም በእጁ እንደገባ አሰበ። አቡበከር ዙፋኑ ላይ እንደወጣ የመጀመሪያው ሥራ ግምጃ ቤት መዝጋት ወይም ጦርነት ማወጅ አልነበር። ይልቁንም ከመላው ግዛቱ ያሉትን ምርጥ የመርከብ ሰሪዎች፣ የባህር ላይ አሳሾችና የከዋክብት ተመራማሪዎችን ወደ ዋና ከተማዋ ኒያሚ ጣል። ከእነዚህ ምሁራን ጋር ለቀናትና ለሳምንታት ይመካከር ነበር። ከአድማስ ባሻገር ሌላ ምድር ሊኖር ይችላል ብሎ ሲጠይቃቸው አብዛኞቹ በድንጋጤ ንጉሥ ሆይ ያ ባህር መመለሻ የሌለው የጥፋት ውሃ ነው ይሉት ነበር። አቡበከር ግን ይህን የፍርሃት ግንብ ሰብሮ ለመውጣት ወሰነ። እሱ የሚፈልገው ተጨማሪ ወርቅ አልነበር፣ ምክንያቱም ማሊ ከማንም በላይ ሀብታም ነበር። እሱ የሚፈልገው እውነትን ነበር። አቡበከር ዳግማዊ በቤተ መንግሥቱ ግቢ ውስጥ ከሊቃውንቱ ጋር የሚያደርገውን ስብሰባ ቀጥሏል። ንጉሡ በወቅቱ የነበሩትን የታሪክ ጸሐፊዎች እና የጂኦግራፊ ባለሙያዎች አስጠርቶ በአላህ ፍቃድ የባህሩን ዳርቻ ለማወቅ የቆረጥኩ ነኝ ሲል አወጀ። በዚህ ጊዜ በቤተ መንግሥቱ ውስጥ ትልቅ ድንጋጤ ተፈጠረ። የንጉሡ አማካሪዎችና የሃይማኖት አባቶች ንጉሥ ሆይ ይህ የጨለማ ባህር ይባላል፣ ወደዚያ የሄደ ሰው ወደ ኋላ አይመለስም፣ የባህሩን ማዕበል መርከቦችን ወደማይታወቅ ዓለም ይወስዳቸዋል በማለት ተማጸነ። አቡበከር ግን እንዲህ ሲል መለሰላቸው፣ በምድር ላይ ያለው ዕውቀት ሁሉ ተነግሮ አያልቅም። ባህሩም ቢሆን እንደ መሬቱ ሁሉ ዳርቻ ሊኖረው ይገባል። ዕውቀት ፍርሃትን ማሸነፍ አለበት አላቸው። ንጉሡ ይህንን ሐሳቡን ወደ ተግባር ለመለወጥ ወዲያውኑ ትዕዛዝ አስተላለፈ። በምዕራብ አፍሪካ የሚገኙ የሴኔጋልና የጋምቢያ ወንዝ ዳርቻዎች ላይ ግዙፍ የመርከብ ማምረቻ ጣቢያዎችን አስገነባ። አቡበከር ከማሊ ግዛት ዳርቻዎች ሁሉ ጎበዝ አናጺዎችንና የባህር ላይ ጠቢባንን ሰበሰበ። ለጉዞ የሚሆኑ 200 መርከቦች እንዲሰሩ ታዘዘ። እነዚህ መርከቦች እንደ ተራ የንግድ መርከቦች አልነበሩ። ከአትላንቲክ ውቅያኖስ ብርቱ ማዕበል ጋር እንዲታገሉ ተደርገው ከጠንካራ ቲው እና ማሆጋኒ እንጨቶች የተሰሩ ነበሩ። መርከቦቹ በውስጣቸው ምግብ፣ ውሃና ወርቅ የሚይዙባቸው ትልቅ ክፍሎች እንዲኖሯቸው ተደርጎ ተገነቡ። ከመርከቦቹ በተጨማሪ ሌላ 200 መርከቦች ደግሞ ለቀለብና ለቁሳቁስ ብቻ እንዲሆኑ ተደረገ። እነዚህ መርከቦች በደረቅ ስጋ፣ በጥራጥሬ፣ በዱቄትና በውሃ የተሞሉ ነበር። ዓላማው መርከቦቹ ለ2 ዓመታት የሚቆይ ቀለብ እንዲኖራቸው
እንዲኖራቸው ማድረግ ነበር። ይህም በወቅቱ በዓለም ላይ ተሰርቶ የማይታወቅ እጅግ ግዙፍ የባህር ላይ ዝግጅት ነበር። ንጉሱ ለመርከበኞቹ እንዲህ አላቸው፣ ወደ ኋላ እንዳትመለሱ፣ የባህሩን መጨረሻ ሳታገኙ ወይም ቀለባችሁ አልቆ እስክትሞቱ ድረስ ወደፊት መጓዛችሁን ቀጥሉ ማለት። በመጨረሻም ቀኑ ደረሰ። 400 መርከቦች፣ 200 ለሰው 200 ለቀለብ በሴኔጋል ዳርቻ ተሰልፈው መላው የማሊ ሕዝብ በዝምታና በጸሎት ተሰብስቦ ነበር። ንጉሱ ራሱ ዳርቻው ድረስ በመምራት መርከበኞቹን ሸኛል። መርከቦቹ ነጭ ሸራዎቻቸውን ዘርግተው ወደ አድማሱ ሲጓዙ የአቡበከር አይኖች በኩራትና በጉጉት ይሞሉ ነበር። ወራት አለ። 1 ዓመት ሞላ። ምንም ዜና የለም። በማሊ ቤተ መንግስት ውስጥ ንጉሱ ልጆቻችንን ለባህር አውሬ አሳልፎ ሰጠ የሚል ሹክሹክታ ተጀመረ። ስልጣኑን ሊቀናቀኑት የሚፈልጉ ወገኖችም ይህን እንደ አጋጣሚ መጠቀም ጀመሩ። አቡበከር ግን በየቀኑ ወደ ባህሩ ዳርቻ እየሄደ አድማሱን ይመለከት ነበር። ከብዙ ወራት በኋላ በአድማስ ላይ አንዲት የተጎሳቆለች መርከብ ታየ። መርከቧ ስትቃረብ ብዙ አዛዥ መርከብ እንደነበረች ታወቀ። ከ400 መርከቦች መካከል የተመለሰችው እሷ ብቻ ነበር። አዛዡ ወደ ንጉሱ ቀርቦ በግንባሩ ተደፋ። በድካምና በፍርሃት ድምፅ እንዲህ አለ፣ ንጉሥ ሆይ ለረጅም ጊዜ ተጓዝ። በባህር መሃል ላይ እንደ ግዙፍ ወንዝ ያለ ኃይለኛ ሞገድ አጋጠመ። የኔ መርከብ መጨረሻ ላይ ስለነበረ ሁኔታውን ተመለከተ። ሌሎች መርከቦች በዛ ሞገድ ተወስደው ወደ አንድ ትልቅ ጥልቅ ውስጥ ገቡ። የት እንደደረሱ አላውቅም። እኔ ግን ያንን አደጋ አይቼ ወደ ኋላ ተመለሱ። ይህ ዜና በማሊ ግዛት ትልቅ ሐዘን ፈጠረ። ነገር ግን አቡበከር ዳግማዊ ይህን የሰማው በሌላ መንገድ ነበር። ወንዝ ካለ ያ ወንዝ የሚያርፍበት ምድር አለ ብሎ አመነ። ይህ ውድቀት ተስፋ ከመቁረጥ ይልቅ ራሱ ወደ ባህር እንዲገባ ትልቅ ተነሳሽነት ሰጠው። የመጀመሪያው ጉዞ ውድቀት በማሊ ሕዝብ ዘንድ ፍርሃት ቢዘራ፣ በአቡበከር ልብ ውስጥ ግን አዲስ እሳትን የለኮሰ። አዛዡ ያየው የባህር ውስጥ ወንዝ ወደ አዲስ ምድር የሚወስድ አውራ ጎዳና ነው የሚል ጽኑ እምነት አደረበት። አቡበከር ዳግማዊ አሁንም አንድ መርከብ ተመልሳ እስክትመጣ መጠበቅ አልፈለገም። ራሱ መሪ ሆኖ ጉዞውን ለመቀጠል ወሰነ። ይህ ውሳኔ በማሊ መኳንንት ዘንድ ትልቅ ተቃውሞ አስነሳ። ንጉሥ ሆይ ሀገር ያለ መሪ እንዴት ትቀራለች? ወርቁና ህዝቡንስ ለማን ይተዋል? የሚል ጥያቄ በረከተ። አቡበከር ግን መልሱ ዝግጁ ነበር። እሱ የመጣው ስልጣን ፍለጋ ሳይሆን እውነትን ፍለጋ እንደነበረ ለሁሉም ግልጽ አደረገ። አቡበከር ታናሽ ወንድሙን ማንሳ ሙሳን ጠራ። በኋላ ላይ በዓለማችን እጅግ ሀብታም ሰው ተብሎ የተጠራው በታሪክ ታይቶ በማይታወቅ ሁኔታ አቡበከር ዘውዱን አውልቆ ለሙሳ ሰጠ። ይህንን ግዛት ጠብቅ፣ ህዝቡንም በፍትህ አስተዳድር። እኔ ግን የአባቶችን ጥያቄ ለመመለስ ወደ ባህር እሄዳለሁ። ካልተመለስኩ ንግስናው ያንተ ነው አለ። ይህ ቅጽበት በታሪክ ውስጥ እጅግ አስገራሚ የስልጣን ሽግግር ነው። አቡበከር አሁን ዝግጅቱን በ10 እጥፍ አሳደገ። በመላው ምዕራብ አፍሪካ የሚገኙ የእንጨት ጠቢባን፣ አንጥረኞችና ሸራ ሰሪዎች ሌት ተቀን እንዲሰሩ ታዘዙ። 1000 መርከቦች ለሰውና ለጉዞ አስፈላጊ ለሆኑ 1000 መርከቦች ለቀለብ፣ ለውሃ፣ ለወርቅ፣ ለከብቶችና ለዘር እንዲሆኑ ታዘዘ። መርከቦቹ እጅግ ግዙፍ ነበሩ። እያንዳንዱ መርከብ መካከለኛው ዘመን ከነበሩት የአውሮፓ መርከቦች በ3 እጥፍ የሚበልጥ የመሸከም አቅም እንዲኖረው ተደርጎ ተሰሩ። መርከቦቹ ውስጥ ለዓመታት የሚቆይ ደረቅ ስጋ፣ በጨው የታሸገ አሳ፣ ጥራጥሬዎችና እንዲሁም ማር ተሞሉ። በ1311 እንደ አውሮፓውያን አቆጣጠር የጋምቢያ ወንዝ አፍ ላይ የሚገኘው ዳርቻ በሰው ተጥለቀለቀ። 2000 መርከቦች ባህሩን አጥለቅልቀውታል። ንጉሥ አቡበከር የወርቅ ዘውዱን አውልቆ እንደ ማንኛውም መርከበኛ ቀላል ልብስ ለብሶ ወደ ዋናው መርከብ መጣ። ሕዝቡ በለቅሶና በዝማሬ ይሸኘው ነበር። አቡበከር መርከቡ ላይ ሆኖ ለመጨረሻ ጊዜ ለሕዝቡ ንግግር አደረገ። ወደዚህ ባህር የምገባው ወይም መጨረሻውን ለማግኘት ወይም ሕይወቴን እዛው ለመጨረስ ነው። የማሊ ታላቅነት በወርቅ ብቻ ሳይሆን በድፍረትም መመዘን አለበት አለ። መርከቦቹ በአንድነት ሸራቸውን ዘረጉ። 2000 ነጫጭ ሸራዎች በአንድ ጊዜ ሲንቀሳቀሱ በባህሩ ላይ እንደ ትልቅ ደመና ይታዩ ነበር። አቡበከርና ሰራዊቱ በአድማስ ላይ እየራቁ ሄዱ። በመጨረሻም ከእይታ ተሰወሩ። መርከቦቹ ከጋምቢያ ወንዝ አፍ ተነስተው ወደ አትላንቲክ ውቅያኖስ ሲገቡ ትዕይንቱ እጅግ አስገራሚ ሞገስ ያለውና በጣም አስፈሪ ነበር። 2000 መርከቦች በአንድ ላይ ሸራቸውን ሲዘረጉ ከባህር ዳርቻው ለሚመለከተው ሰው ባህሩ በነጭ ዳመና የተሸፈነ ይመስል ነበር። አቡበከር ዳግማዊ በዋናው መርከብ ላይ ቆሞ እየራቀች ያለችውን ሀገሩን ማሊን ለመጨረሻ ጊዜ ሲመለከት ምን ተሰምቶት ይሆን? የታሪክ ጸሐፊዎች እንደሚሉት ንጉሱ ወደ ኋላ መመልከት ያቆመው የአፍሪካ ምድር ከአድማስ በታች ተቀብራ እስክትጠፋ ድረስ ነበር ይላል። ከዚያ በኋላ አይኑ ወደ ምዕራብ አቀና። በፊቱ ላይ ያለው ግዙፍ ሰማያዊና ጨካኝ የሚመስለው የአትላንቲክ ውቅያኖስ ነበር። በወቅቱ በነበረው እምነት መሰረት ይህ ባህር የጨለማ ባህር ይባል፣ ምክንያቱም መዳረሻው አይታወቅም ነበር። ጉዞ ከተጀመረ ከመጀመሪያ ሳምንት በኋላ መርከቦቹ ከዚህ በፊት አይተው የማያውቁት አይነት ግዙፍ ማዕበል ገጠማቸው። አቡበከር በየቀኑ በከበሮ ድምፅና በምልክት ትዕዛዞችን ያስተላልፍ ነበር። አትፍሩ፣
ይህ ውሃ ለፈጣሪ የታዘዘ ነው የሚሉ መልእክቶችን ከመሪዋ መርከብ ወደ ሌሎቹ ይተላለፋሉ። መርከቦቹ በቡድን ተከፍለው ነበር። እያንዳንዱ ቡድን የራሱ መሪ መርከብ ነበር። ይህ ስል መርከቦቹ በማዕበል ተበታትነው እንዳይቀሩ ይረዳ ነበር። ጉዞ ወደ 3ኛ ሳምንት ሲገባ መርከቦቹ አንድ አስገራሚ ክስተት አዩ። በውቅያኖሱ መሃል ላይ ውሃው ልክ እንደ ወንዝ በአንድ አቅጣጫ በከፍተኛ ፍጥነት ይፈስ ነበር። ይህም መርከቦቹ ሳይቀዝፉ በራሳቸው ፍጥነት ወደ ደቡብ አሜሪካ የሚገፋቸው የተፈጥሮ ኃይል ነበር። አቡበከር ይህንን ሞገድ ሲያይ የመጀመሪያው ጉዞ አዛዥ የነገረው ወንዝ ይህ መሆኑን ተረዳ። ንጉሡ መርከቦቹ በሙሉ በዛ ሞገድ ውስጥ እንዲገቡ አዘዘ። ይህ ውሳኔ የጉዞውን ፍጥነት በእጥፍ ጨመረው። ሆኖም ግን ሞገዱ መርከቦቹን በማያውቁት ጥልቅ ባህር እየወሰዳቸው ስለነበር መርከበኞቹ ተመልሰን አንመጣም የሚል ስጋት እንዲያደርባቸው አደረገ። ወራቶች አለፉ። አድማሱ አሁንም በውሃ የተከበበ። መርከቦቹ ላይ የተጫነው ንጹህ ውሃ በፀሐይ ኃይል መትነንና ማነስ ጀመረ። መርከበኞቹ በቀን የሚሰጣቸው የውሃ መጠን እንዲቀነስ ተደረገ። በሺዎች የሚቆጠሩ መርከበኞች ለድካምና ለበሽታ መጋለጥ ጀመሩ። አቡበከር ግን መርከቡ ላይ ካሉት ሊቃውንት ጋር በመሆን የከዋክብት ጉዞ እያጠና አትፍሩ፣ ምድር ቅርብ ናት እያለ ያበረታታቸው ነበር። የባህር ወፎችን ሲያይ ወይም በባህሩ ላይ ተንሳፋፊ ቅጠሎችን ሲያይ በደስታ ይጮሁ ነበር። እነዚህ ምልክቶች ለንጉሡ ትልቅ ተስፋ ነበር። ጉዞ በሰላም አልቀጠለ። አንድ ምሽት ሰማዩ በድንገት ጨለመና ታላቅ አውሎ ነፋስ ተነሳ። መርከቦቹ እርስ በርስ እንዳይጋጩ በሰንሰለት የታሰሩ ቢሆንም ማዕበሉ ሰንሰለቶቹን ልክ እንደ ጥጥ በጣጠሳቸው። በዛ ምሽት በሺዎች የሚቆጠሩ መርከበኞችና በመቶዎች የሚቆጠሩ መርከቦች በባህሩ እንደተዋጡ ይገመታል። አቡበከር ያለበት መሪ መርከብ ግን ከጥቂት መቶ መርከቦች ጋር ተረፉ። ጉዞዋን ቀጠለች። ይህ ምሽት በማሊ መርከበኞች ታሪክ ውስጥ የእንባ ምሽት ተብሎ ሊጠቀስ የሚችል ነበር። ንጉሡ ግን የቀረነውን ብንሆን ዓላማችንን ማሳካት አለብን ሲል ጉዞውን ወደፊት ገፋ። ከ4 ወራት በላይ በባህር ላይ ሲንገላቱ ከቆዩ በኋላ መርከበኞቹ አንድ ቀን ማለዳ ላይ በአድማስ ጫፍ ላይ ጥቁር ጥላ መሰል ነገር ተመለከቱ። መጀመሪያ ላይ የባህር ላይ ቅዠት መስሏቸው ነበር። ነገር ግን እየተቃረቡ ሲሄዱ የኮኮናት ዛፎችና ነጭ አሸዋ ዳርቻዎችን በግልጽ መታየት ጀመሩ። መርከበኞቹ አላሁ አክበር እያሉ በደስታ ጮሁ። አቡበከር ዳግማዊ ለወራት ተጭኖት የነበረው ጭንቀት ተወግዶ በፊቱ ላይ ፈገግታ ታየ። ይህ ያረፉበት ምድር የዛሬዋ ብራዚል ሰሜናዊ ዳርቻ እንደነበረ በብዙ የታሪክ ምሁራን ይታመናል። በመካከለኛው አሜሪካ ሜክሲኮ ውስጥ የሚገኙ ጥንታዊ የኦምሌክ ስልጣኔ ቅርጾች ግዙፍ የድንጋይ ሐውልቶችን ትተውልን አልፈዋል። እነዚህ ሐውልቶች መልካቸው ሰፋ ያለ አፍንጫ፣ ወፍራም ከንፈርና ሙሉ በሙሉ የምዕራብ አፍሪካውያንን መልክ ይዘው በራሳቸው ላይ ያሰሩት የራስ ቁር ወይም ጥምጣም በወቅቱ በማሊ ግዛት ወታደሮች ከሚያደርጉት የጥምጣም አይነት ጋር አንድ አይነት። እነዚህ ሐውልቶች የተሰሩት አቡበከር ከመጣ በኋላ ባሉት ዘመናት እንደሆነ የሚገምቱ ምሁራን አፍሪካውያኑ በዛ ምድር ላይ እንደ መሪ ወይም እንደ ጌታ ይታዩ እንደነበረ ይገልጻል። ክርስቶፈር ኮሎምቦስ ወደ አሜሪካ ባደረገው 3ኛ ጉዞ ላይ በአሜሪካ የሚገኙ ተወላጆች አንድ አስገራሚ ታሪክ ነገሩ። ከምስራቅና ከደቡብ የሚመጡ ጥቁር ሰዎች አሉ። እነሱም ጓኒን የሚባል ወርቅ ይዘውልን ይመጡ ነበር አለ ኮሎምቦስ። እነዚህም ጦሮች ናሙና ወስዶ ወደ ስፔን ላካቸው። በወቅቱ በነበረው የኬሚስትሪ ምርመራ ጦሮቹ ከ32 ክፍሎች ውስጥ 18ቶቹ ወርቅ፣ 6ቱ ብርና 8ቱ መዳብ ሆነው ተገኙ። የሚገርመው ነገር ይህ የቅይጥ መጠንና ጓኒን የሚለው ስያሜ በዚያን ዘመን በማሊ ግዛት ውስጥ ለሚመረተው ወርቅ የሚሰጥ ስያሜ ነበር። ይህ አጋጣሚ ሊሆን አይችልም። የአቡበከር ሰራዊት አሜሪካ ደርሰው የንግድ ልውውጥ እንደጀመሩ የሚያሳይ ትልቅ ማስረጃ። በተጨማሪም አፍሪካውያን ይዘዋቸው የሄዱት እጽዋት፣ የተወሰኑ የጥጥ ዝርያዎችና ዱባዎች በአሜሪካ ምድር ላይ በብዛት ማግኘታቸው ንጉሡ ራሱ 1000 መርከቦችን በዘርና በእንስሳ የሞላው ለምን እንደነበረ ግልጽ ያደርገዋል። አቡበከር የሄደው አዲስ ነገር ለመስራትና ስልጣኔን ለማስፋፋት እንጂ ለሽርሽር አልነበር። አቡበከር ዳግማዊ ወደ ማሊ አልተመለሰም። ምናልባትም በዛች አዲስ ምድር ላይ ከአገሬው ተወላጅ ጋር ተግባብቶና ተዋልዶ አዲስ ጎሳ መስርቶ ሊሆን ይችላል። እንደ ታሪክ ተመራማሪው ኢቫን ቫን ሰርቲማን አገላለጽ አፍሪካውያኑ በአሜሪካ እንደ ባሪያ ሳይሆን እንደ መምህርና መሪዎች ነበር የተቀበሏል። የግብርና ጥበብን፣ የድንጋይ ግንባታንና የከዋክብት ምርምርን ለአሜሪካ ተወላጆች አካፍለው አቡበከር ዳግማዊ 2000 መርከቦቹን አስከትሎ ከአድማስ በታች ከጠፋ በኋላ በማሊ ግዛት ውስጥ ትልቅ የጭንቀት ድባብ ሰፍኖ ነበር። ሕዝቡ ለወራትና ለዓመታት ወደ ባህሩ ዳርቻ እየመጣ ንጉሡን ቢጠብቅም የሚመለስ መርከብ ግን አልነበር። የንጉሡ ዙፋን ለረጅም ጊዜ ክፍት ሆኖ ቆይ። ማሊ ያለ መሪ ብትቆይም አቡበከር በሰጠው ትዕዛዝ መሰረት ወንድሙ ማንሳ ሙሳ ጉዳዮችን በበላይነት ይከታተል ነበር።
በመጨረሻም አቡበከር እንደማይመለስ ሲረጋገጥ ማንሳ ሙሳ በይፋ የማሊ ንጉሥ ሆኖ ዘውድ ደፋ። ሙሳ ግን የወንድሙን ታሪክና የጀመረውን ጉዞ ለዓለም ለማሳወቅ ቆርጦ ነበር። እንደ አውሮፓውያን አቆጣጠር በ1324 ማንሳ ሙሳ ወደ መካ ለሐጅ ጉዞ በወጣበት ወቅት በታሪክ ውስጥ ታይቶ የማይታወቅ እጅግ ግዙፍ የጉዞ ሰራዊት አስከትሎ ነበር። በሺዎች የሚቆጠሩ ሰዎችንና በቶን የሚቆጠሩ ወርቅ ይዞ ካይሮ ግብጽ ሲደርስ የአረብ ታሪክ ጸሐፊዎችና የነገስታት አማካሪዎች ስለ ማሊ ግዛት ታላቅነት በዝርዝር መረመሩ። በካይሮ የነበረው ገዢ አቡል ሐሰን አሊ ኢብን አሚር ሐጂ ሙሳ ማንሳን እንዲህ ሲል ጠየቀው፣ ይህን ታላቅ ስልጣንና ሀብት እንዴት ልታገኝ ቻለ? ማንሳ ሙሳም በታላቅ ትህትና የወንድሙን የአቡበከርን ታሪክ እንዲህ ሲል ነገረው፣ እኔ የመጣሁት ስልጣንን ከናቀ ቤተሰብ ከኔ በፊት የነገሰው ወንድሜ የውቅያኖስ ዳርቻ እስካልደረሰ ድረስ እውቀቱ እንደማይሞላ ያምን ነበር። መጀመሪያ 400 መርከቦችን ላከ፣ አንዷ ብቻ ተመለሰ። ከዚያም በኋላ 2000 መርከቦችን አዘጋጅቶ ስልጣኑን ለኔ አስረክቦ ራሱ ወደ ባህር ገባ። ከዚያ ጊዜ ጀምሮ ዳግም አላየ ነው። እኔም የእሱን ዙፋን ወረስኩ። ይህ የማንሳ ሙሳ ምስክርነት በአረብ ታሪክ መጽሐፍ ውስጥ ተዘግቦ ይገኛል። ይህ መረጃ አቡበከር ዳግማዊ አሜሪካን ስለማግኘቱ ካሉን እጅግ ጠንካራ የጽሑፍ ማስረጃዎች አንዱ ነው። አቡበከር ዳግማዊ ከኮሎምቦስ የሚለይበት አንድ ነጥብ አለ። ኮሎምቦስ ወደ አሜሪካ የሄደው በጦርነት ለመውረድ፣ ህዝቡን በባርነት ለመግዛትና ወርቅን ለመዝረፍ ነው። አቡበከር ግን የሄደው የሰውን ልጅ አድማስ ለማስፋት፣ አዲስ ስልጣኔዎችን ለማየትና የያዘውን እውቀት ለማካፈል ነበር። ዛሬ በዘመናዊ የታሪክ ትምህርቶች ውስጥ የአቡበከር ስም በስፋት ላይጠቀስ ይችላል። ሆኖም ግን በምዕራብ አፍሪካ የአፈ ታሪክ ጸሐፊዎች ዘንድ አቡበከር ዛሬም ድረስ በዜማና በግጥም ይወደሳል። እሱ ስልጣኑን ለእውቀት የገበረ ባህርንም የናቀ ጀግና። ታሪክ ሁልጊዜ በድል አድራጊዎች ቢጻፍ፣ እውነታው ግን ከመሬት በታችና በባህር ማዶ ባሉ ቅርሶች ውስጥ ተቀብሮ። የአቡበከር ዳግማዊ ጉዞ የሚያስተምረን አንድ ትልቅ ነገር አለ። የሰው ልጅ ትልቅ ሀብቱ ወርቅ ሳይሆን ከአድማስ ባሻገር ያለው እውነትን ለመፈለግ ያለው ድፍረት ነው። የማሊው ንጉሥ አቡበከር ዳግማዊ ታሪክ ይህን ይመስላል። እናንተስ ምን ታስባላችሁ? ኮሎምቦስ አሜሪካ ከመድረሱ 180 ዓመታት በፊት አፍሪካውያን አትላንቲክን አቋርጠዋል የሚለውን ታሪክ ትቀበሉታላችሁ ወይንስ አሁንም ተጨማሪ ማስረጃዎችን ይፈልጋል? ሀሳባችሁን ኮሜንት ላይ አስፍሩ። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አጋሩ። እንደዚህ ያሉ ድንቅ የታሪክ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።